ምሕረቱ አያልቅምና ለዘላለም ቸር ነውና የመዳን ኃይሉን ያሳየ በቅዱ የሚጎበኝ መልካሙን መዓዛ በምስጋና ሃሌሉያ አቅርቡልኝ በእልልታ ሲገዱለት ምሕረቱ አያልቅምና ለዘላለም ቸር ነውና የመዳን ኃይሉን ያሳየ። ቅዱሳን ሰላም ሰላም ለእናንተ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ስሙ ለዘላለም ይባረክ። በባለፈው ሳምንት በእግዚአብሔር የተጠሩ እንደ ሐሳቡ ለተጠሩ እንደ በጎ ፍቃዱ የተጠሩ ነገር ሁሉ ለበጎ እንዲደረግ በማጣትም በመኖርም በስራ በሁሉ አቅጣጫው መልካም እንደሆነ እግዚአብሔር ቃል ለእናንተ መጥፎ መስሎ የሚታየው ነገር ሁሉ ለእግዚአብሔር ደግሞ የማሳለፊያ መንገድ መልካም ስለሆነ እነዚህ እግዚአብሔርን የሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና እግዚአብሔር ይላል። እግዚአብሔር አስቀድሞ ወስኗቸዋል፣ ጠራቸው፣ አጸደቃቸው ይልና አከበራቸው ይላል። ሶዛት እግዚአብሔር ያከብራቸዋል በሚል ርዕስ ላይ አብረን የእግዚአብሔርን ቃል ተቀባብለናል። ይህ እግዚአብሔር የሚያከብራቸው ሰዎች የመጀመሪያው የልጁ የኢየሱስ መልክ የሚለብሱ ይላል። እዛ ቦታ የልጁ የኢየሱስ መልክ፣ የኢየሱስ ባህሪ፣ የኢየሱስ ትሕትና፣ የዋህነት፣ የኢየሱስ መልክ ስል የኢየሱስ ባህሪ ተካፋይ የሆኑ የመንፈስ ቅዱስ ኃይል ተካፋይ የሆኑ ውስጣቸው የዋህነት፣ ገርነት፣ ቸርነት፣ ተንኮል፣ ጠማማነት የሌላቸው የልጁ የኢየሱስ መልክ የለበሱ ሰዎች እንደሆነና ሁለተኛው ደግሞ የሚጸልዩ ሰው ኢየሱስ ክርስቶስ ባህሪው ምንድነው? ይጸልይ ነበረ። ሌሊቱን ይጸልይ ነበረ። ቀናቶቹም ይጸልይ ነበረ። በቃ ለበጎ ሆነለት ማለት ለሚጸልየው ነገር ሁሉ ለበጎ ይሆናል። ዛሬ ላይ መስል ይችላል፣ ዛሬ ላይ ገለጥል ይችላል፣ ዛሬ ላይ ሆነም ይችላል። በፈለግከው ሰዓት ላታገኝ ትችላለህ፣ ላይሆንልህ ይችላል። ነገር ግን ነገር ሁሉ ለበጎ እንዲደረግ እናውቃለን ያለ ብዙ ክርስቲያኖች ነገሩ ለምን ተደበቀ፣ ለምኑ ነገር አይከናወንም፣ የተነገረ ለምን አይፈጸምም፣ ብዙ አቅጣጫ ሀሳባችን ወጣ ውረድ ውስጥ የገባችሁ፣ ሀሳብ ውስጥ የገባችሁ፣ መጠራጠር ውስጥ የገባችሁ፣ ከእግዚአብሔር መተማመናችሁ ውስጥ የወጣችሁላችሁ ወደ እግዚአብሔር እንመለስና ነገር ሁሉ ለበጎ ለኛ እንደሚደረግ ሁላችን ማወቅ አለብን። ይሄ ቃሉ ይነግራናል። ስለዚህ እግዚአብሔር ደግሞ ያከብራችኋል ይላል። እሱን ጠርቶ የተዋረደ ምድር ላይ የቀረ ማንም የለም። ምናልባት ሰው የታመነ የስጋ ክንዱ የታመነ ያ እርጉም ይሆናል። በእግዚአብሔር የተጠራ በእግዚአብሔር የታመነ እግዚአብሔር ደግሞ በጎኑ የሚሆን ሰው ያ ደግሞ ለዘላለም እንደማይታወቅ እንደሚኖር የእግዚአብሔር ቃል አስረግጦ ለኛ ይናገራል። ዛሬ አብረን የምንመለከተው የቃሉ ክፍል መዝሙር ዳዊት 90 ቁጥር 14 ላይ የእግዚአብሔር ቃል ማለዳ ምሕረትን እንጠግባለን ይላል። ሃሌሉያ! ማለዳ ምሕረትን እንጠግባለን፣ በእግዚአብሔር ደስ ይለናል ይላል። ሐሰትም እናደርጋለን ካለ በኋላ የእግዚአብሔር የአምላካችን ብርሃን በእኛ ላይ ያው የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ርዕሱ የእግዚአብሔርን ምሕረት እንጠግባለን ያለ ቅዱሳን ብዙ ነገር ምድራችን ላይ ያለው በሕይወታችን ዙሪያ ላይ ያለው አያጠግበን። የምናየው የምንሰማው የምናደርገው ላያጠግበን ይችላል። የምንሰበስበው ነገሮች ዋስትና ላይኖር ይችላል። ይህ የእግዚአብሔር ምሕረት ለእኛ ዋስትና ነው። የእግዚአብሔር ቸርነት፣ የእግዚአብሔር መዳን ለእኛ ዋስትና ነውና ዳዊት ሲናገር ሁሉ ነገር ያልፋል፣ ሁሉ ነገር ጊዜ አለ፣ ሁሉ ነገር ያበቃል። አዲስ ዘመን ሲመጣ ሌላ አዲስ ዘመን ይመጣል። ጊዜው ሲመጣ ጊዜው ይመጣል። ቀኑ ሲመጣ ቀኑ ይተካል። ምሽቱ ሲያልፍ ምሽት ይተካል። ደቂቃዎች ሲያልፉ ደቂቃዎች ሰከንድ ሲያልፉ ያ ሁሉ የሚተካ ነው፣ የሚያልፍ ነው። ገደብ የለውም። ገደብ አለው። ገደብ የሌለው ግን የእግዚአብሔር ምሕረት ነው። ብዙ ሰዎች እግዚአብሔር ቸር ነውና ምሕረቱም
ለዘላለም ነውና ማካቶራ ሊብራዳ ምሕረቱ ለዘላለም ነውና ቸርነቱ ለዘላለም ነውና ጥበቃው ለዘላለም ነውና አዳኝነቱ ለዘላለም ነውና የእግዚአብሔር ምሕረት የእግዚአብሔር ቸርነት የእግዚአብሔር አዳኝነት ለዘላለም ነውና እንጠግባለን አለ። ማለዳ ምሕረትን ነው የምንጠብቀው። ማለዳ የእግዚአብሔር ኃይል ነው የምንጠብቀው። ኢየሱስ ጌታ ነው። እንግዲህ የእግዚአብሔር ምሕረት በውስጣችን ስኖር የመጀመሪያው እንደሰታለን። አዲያላ ብራዶ ፊልጵስዩስ ላይ ምዕራፍ 4 ላይ ሁል ጊዜ በጌታ ደስ። ይህ ደስታ ከምንበላው ምግብ፣ ከምንጠጣው ነገሮች፣ ከምንለብሰው ልብሶች፣ ከምናደርገው ነገሮች የሚመጣ የምድራዊ ወይ የጊዜያዊ ደስታ ሳይሆን ከመለኮት ኃይል የመጣ ከእግዚአብሔር ዘንድ የመጣ ደስታ ነው። ያ መለኮታዊ ደስታ ነው። ከህይወታችን የማይወሰድ ማንም ሊወስድ የማይችል ረሃብ ሊወስድ የማይችል ጥጋብ ሊወስድ የማይችል ሰው ሊወስድ የማይችል ሁኔታ ሊወስድ የማይችል ቴክኖሎጂ ሊወስድ የማይችል እውቀት ጥበብ ሊወስድ የማይችል ሕያው የሆነ ደስታ ነው። ሰዎች በዚህ ደስታ ውስጥ ኖሮ ሁል ጊዜ ደስ ይበላቸው። ምድር ላይ ሁል ጊዜ ደስ አይለንም። በየቀኑ ደስ የማይለው ነገር እንሰማለን፣ እንመለከታለን፣ እናያለን። ሁሉ ነገር ደስ። መጽሐፍ ቅዱስ ግን ሁል ጊዜ ደስ ይበላችሁ የሚለው ምንድን ነው? ኢየሱስ ያመናችሁ በኢየሱስ ውስጥ ያለ የልጁ መልክ የለበሳችሁ ባህሪው ተካፋይ ሆናችሁ በሱ ደስ ይበላችኋል፣ ሐሴትም አድርጉ ይላል። ደግሜም ይላለሁ ይላል። ደግሜም ደጋግሜ ኢየሱስ በዛዛን እውነት እላችኋለሁ እንደምለው ደግሜ እላችኋለሁ ማለት የኢየሱስ ክርስቶስ እላችኋለሁ ማለት ፕሮፌሲ ነው። ስለዚህ ደስ ይበላችሁ ሐሴትም አድርጉ። ይህ የማይወሰድ የእግዚአብሔር ምሕረት እንጠግባለን ማለት ደስታን እንጠግባለን፣ ሰላምን እንጠግባለን፣ ራብትን እንጠግባለን። የእግዚአብሔር እጅን እንመለከታለን። የእግዚአብሔር ኃይል ከኛ ጋር ይሆናል ማለት። ስለዚህ በምድር ላይ የነበረው ማንኛው ነገር ምን ይሆን? አያጠግበንም። አሁን እየጠቀምነው ነገር ካለ በኋላ ደግሞ ይርበናል፣ ይቀየራል፣ ሲዝን አለ። ሁሉ ነገር ያልፋል። የማያልፍ ግን የማያረጅ ግን የማይቀየር የእግዚአብሔር ምሕረት። ለዚህ ቃል እውነት ደግሞ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። ሁለተኛ ሐሰትን እናደርጋለን ይላል። ሐሰት ደግሞ ከደስታ እንደው የበለጠ የሚጨምር ሐሰት አለ። የምንጨምረው ሐሰት አለ። የምንጨምረው ክብር አለ። የምንጨምረው የእግዚአብሔር መገኘት በልባችን ህልውና ስሰብ ሃሌሉያ ሐሰት እናደርጋለን። ደስ ይበላችሁ ሐሰት አድርጉ ይላል። በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር ጥበቃ፣ በእግዚአብሔር መዳን ሐሰት እናደርጋለን። እግዚአብሔር ስም የተባረከ ይሁን። ዳዊት ስለዚህ ሐሰት አደርጋለሁ አለ። እሱም ብቻ አይደለም። ሶስተኛው የአምላካችን ብርሃን በእኛ ላይ ይበራል። የእግዚአብሔር ምሕረትን ጠግባል ማለት የእግዚአብሔር ብርሃን በእኛ ላይ ይበራል። የእግዚአብሔር ኃይል በእኛ ያንጸባርቃል። የእግዚአብሔር ክብር በእኛ ላይ ይሆናል። የእግዚአብሔር ሞገስ፣ እግዚአብሔር ቸርነት በሕይወታችን ይሆናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ዕንባቆም ሲናገር ምሕረቱ ማለዳ ማለዳ አዲስ ነው ይላል። ሃሌሉያ። በትላንትና ቦታ እግዚአብሔር አይመለስ። ዛሬ አዲስ ነው። ቸርነቱ አዲስ ነው። ምሕረቱ አዲስ ነው። ጥበቃው አዲስ ነው። ደከምኩ አይልም፣ ሰለቸው አይልም። በቃ ይሄ ሰው አይልም። ሰው በቃ ያላችሁ ምሕረት አድርጎ በቃ ያላችሁ ቸርነት አድርጎ በቃ ያላችሁ ጸልዩ በቃ ያላችሁ አድርጎ በቃ ያላችሁ የሰው ጊዜያዊ ነው። የሰው የሚቆም ነው። የሰው ዘላቂ አይደለም። የእግዚአብሔር ምሕረትና ቸርነት ግን በሕይወታችን ሁል ጊዜ አዲስ ነው። የእግዚአብሔር ስም የተባረከ። ስለዚህ ይህ ፍጹም የሆነ ደስታ፣ ፍጹም የሆነ ሰላም፣ ፍጹም የሆነ እርካታ የሚመጣው የእግዚአብሔር ምሕረት በዙሪያችን ሲሆን፣ አቤት ዋስትና ማለት ነው። እግዚአብሔር ለሕዝቡ ዋስትና እረኛ ማለት እግዚአብሔር የራሱን ምሕረትና ቸርነት በሕዝቡ ላይ በየቀኑ ስለ ስሙ እግዚአብሔር በጽድቅ መንገድ መራኝ ማዳቼ ካቱ
እግዚአብሔር ስለ ስሙ በጽድቅ መንገድ መራ ማለት እግዚአብሔር በምሕረቱ በቸርነቱ ምን ያደርጋል? ይመራል ማለት። ስለዚህ እግዚአብሔር ምሕረትን እንቀበላለን። ሌላው የእግዚአብሔር ምሕረት ወደኛ የእግዚአብሔር ምሕረትን ስንጠግብ መዳኑን በውስጣችን ስንጠግብ የመጀመሪያው በዘመን ሁሉ ሐሰት ታደርጋላችሁ እናደርጋለን። ደስታ ከውስጣችን አይወሰድ፣ ሰላም አይወሰድ፣ ረፍት አይወሰድ፣ ጤና አይወሰድ። ምር የነበረው ነገር ሁሉ ቢቀየርም በውስጣችን ያለው የኢየሱስ ክርስቶስ ደስታ የሚነጥቅ ነገር የለም። ግን በጊዜው የመጣ በራሴ ያመጣ በተለያዩ ያመጣ ደስታ ካለ ማታ ደግሞ ይጠፋል። የዘላለም ደስታ ግን ከልባችን ከውስጣችን ለዘመናት አይጠፋ። የእግዚአብሔር ስሜት ሌላው በሁለተኛ እግዚአብሔር ምሕረትን ስንጠግብ እግዚአብሔር ምሕረት ከኛ ጋር ይሁን። እግዚአብሔር ምሕረት በልባችን ስንጠግብ ሲኖር በእግዚአብሔር ቤት ለዘላለም እንኖራለን። ትኖራላችሁ። የእግዚአብሔር ምሕረት ነው በእግዚአብሔር ቤት የሚያኖረው። የእግዚአብሔር ቸርነት ነው በእግዚአብሔር ቤት የሚያኖረው። የእኛ ምሕረት የእኛ ቸርነት የእኛ አይደለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሌላው በእግዚአብሔር ምሕረት ትሸፈናላችሁ፣ እንሸፈናለን። የእግዚአብሔር ምሕረት የእግዚአብሔር ክብር ይሸፍናል። የእግዚአብሔር ኃይል ይሸፈናል። የእግዚአብሔር መዳን በእኛ ላይ ይሆናል። የእግዚአብሔር ከለላ ይሆናል። እግዚአብሔር ጋሻ ነው። እግዚአብሔር ምሕረት ማለት እግዚአብሔር ይጠብቃል፣ እግዚአብሔር ያድናል። ልና መዝሙር 3:7-8 ላይ ማዳን የእግዚአብሔር ነው፣ በረከት በሕዝቡ ላይ ነው ይላል። የእግዚአብሔር በረከት ምንድን ነው? የእግዚአብሔር ምሕረት ነው። የእግዚአብሔር ቸርነት ነው። የእግዚአብሔር ጥበቃ ነው። ማንም ራሱ ቀን ሁሉ ጠብቆ የሚውል የለም። ከአደጋ ከክፋት የተወሰነ ሊል ይችላል። በተለያዩ ቴክኒክ ልል ይችላል። እኔ ዳንኩ ልል ይችላል። እንደዚህ ባመልጥ እንደዚህ ባይሆን ልል ይችላል። ኖ እግዚአብሔር ምሕረት በዙሪያችን ስላለ ነው። እግዚአብሔር ስም የተባረከ። ሌላው ከእግዚአብሔር በረከትን እንጠግባለን። ምድራዊ በረከትም ይሁን ሰማያዊ በረከትም ይሁን ከእግዚአብሔር እንጠግባለን። ለምን? የእግዚአብሔር ምሕረት ከኔ ጋር ነው። የእግዚአብሔር ኃይል ከእናንተ ጋር ነው። እግዚአብሔር ቸርነት የእግዚአብሔር ጥበቃ በዙሪያችን ሲሆን እንጠግባለን። አንከፋም፣ አንራብም፣ ባዶ አንሆንም። የእግዚአብሔር ስም የተባረከ ይሁን። አንዋረድ፣ አንቀነስ፣ እንጨምራለን፣ እንከብዳለን በጠላት ላይ በክፉ ላይ። ስለዚህ ነው ዳዊት ሲናገር የጠላትን መንጋጋ መታለን፣ የክፎችን ስራ አፍርሳልና ይላል። ቻባዲጋስ የእግዚአብሔር ስም የተባረከ ይሁን። ጠግባል። ሌላው ዘመኒ እንደገና ይታደሳል። የእግዚአብሔር ምሕረት ሰዎችን ያድሳል፣ ምድርቷን ያድሳል፣ ህዝቡን ያድሳል፣ ትውልድን ያድሳል፣ አገልጋይን ያድሳል፣ ተገልጋይ ያድሳል፣ ሁሉንም ያድሳል። እሱ ግን አይታደስ። እግዚአብሔር አይታደስ። እግዚአብሔር አይለወጥ። እግዚአብሔር እኛን ያድሳል፣ እኛን ይቀይራል። ኢየሱስ ክርስቶስ ለዘላለም እንደገና ምሕረቱ እንደገና ያድሰናል። የእግዚአብሔር ስም የተባረከ ይሁን። መጨረሻው ዘመኒ እንደገና ይታደሳል። ሌላው በእግዚአብሔር ሞገስ ውስጥ ትሆናል። መዝሙር 103 ላይ በእግዚአብሔር ሞገስ ውስጥ፣ በእግዚአብሔር ጥበቃ ውስጥ፣ በእግዚአብሔር መዳን ውስጥ፣ በእግዚአብሔር ኃይል ውስጥ፣ በእግዚአብሔር ክብር ውስጥ ትኖራል። ሁል ጊዜ የእግዚአብሔር ሞገስ በሕይወት ዙሪያ ላይ፣ በግንባሬ ላይ፣ በቤት ላይ፣ በኑሮ ላይ፣ በአገልግሎት ላይ የእግዚአብሔር ሞገስ ማዳጋቼ ይካል። እግዚአብሔር አምላካችን ሆይ ጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስም የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ኃይል ከኛ ጋር እንዲሆን ጸለይኩ። እግዚአብሔር አምላካችን የሰማነው ቃል በሕይወታችን ዛሬ ወደ እግዚአብሔር ምሕረት፣ እግዚአብሔር ቸርነትን ማዳንን እያሰበን ደስ ማለትና እግዚአብሔር ለእኛ በልጁ በኢየሱስ ክርስቶስ የከፈለውን ዋጋ የሰጠውን ታላቅ ስጦታ ያንን ኢየሱስ ክርስቶስን እያየን እግዚአብሔር አምላካችን ለዘላለም በፊት እንድንኖር በኢየሱስ ስም ጸለይኩ። ክብር ምስጋና ላንተ ይሁን። ይሄንን ቃል ለሚሰማ ሁሉ ፈውስ እግዚአብሔር አምላካችን ምሕረትና እግዚአብሔር ምሕረት ርቅ ያለው እግዚአብሔር ረስቶኛል፣ እግዚአብሔር ታወኝ የሚሉ ሁሉ ይሄ በጌታ በኢየሱስ ክርስቶስ እግዚአብሔር ሰውን አይተውም። እግዚአብሔር ሰውን አይጥልም። እግዚአብሔር ሰውን ከውድቀት ያነሳል። እግዚአብሔር ምሕረት ሁል ጊዜ ለዚህ ነው የእግዚአብሔር ምሕረት ማለዳ ማለዳ አዲስ ነው። በኢየሱስ ክርስቶስን በዚህ ምሕረት መውጣት መግባት እንድንችል በጌታ በኢየሱስ ስም
ከግል ማስተዋል፣ ከግል ሀሳብ፣ ከግል እቅድ፣ ከግል ጽድቅ፣ ከግል ከሚባለው ነገር በእግዚአብሔር ምሕረትና ቸርነት እንደተሸፈነን እግዚአብሔር አምላክ ደግሞ ምሕረት እንዳደረገን በልጁ በኢየሱስ ክርስቶስ እንዳዳነን ሕይወትም መንገድም እውነትም እሱ እንደሆነ እሱ ስለሆነ የዘላለም ሕይወትን የሚሰጠን መንገድ የሆነን እውነት የሆነን ሕይወት የሆነን ሃሌሉያ መሪ የሆነ እረኛ የሆነ ኢየሱስ እንደሆነ በሕይወታችን በማወቅ ሁል ጊዜ ደስተኛ እንደሆነ በእግዚአብሔር ምሕረት ደስተኛ እንደሆነ በእግዚአብሔር ቸርነት አባትነት ደስተኛ እንደሆነ በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። ይሄ ቃል በሕይወቴ ላይ፣ ይሄ ቃል በሕይወታችን ላይ፣ ይሄ ቃል በሚሰሙ በሁሉ ላይ በናዝሬቱ በኢየሱስ ስም በዚህ ምሽት እግዚአብሔር ታላቅ ታምራ ስለሚያደርግ አመሰግናለሁ። ሁላችን መጽሐፍ ቅዱስ መዝሙር ዳዊት 90 ቁጥር 14ን አውጥተን ጊዜ ባለን በሌለን ጊዜ አውጥተን እናንባው። እግዚአብሔር ምሕረትን እንጠግባለን፣ ደስ ይለናል፣ ሐሴት እናደርጋለን። ሁል ጊዜ በጌታ ደስ ይበላችሁ። በዙሪያው ያለው ማንኛው ከበባ፣ ጨለማ፣ ክፋት፣ ተስፋ አስቆራጭ፣ ምሕረት እንደሌለ፣ ቸርነት እንደሌለ፣ መዳን እንደሌለ፣ ሰው እንደሌለ፣ አጋዥ ወዳጅ ዘመድ እንደሌለ ያደረገው ክፉ ከዙሪያቸው በኢየሱስ ክርስቶስ ደም ያለው የተበተነ ታላቅ ታምራት በሕይወታችሁ ሆነ። በኢየሱስ ስም ይህንን ቃል ለሕይወታችን በኢየሱስ ክርስቶስም መሪ እንዲሆን ጸልያል። በየቀን በእግዚአብሔር ምሕረትና ቸርነት መግባት ማውጣት መኖር እንድንችል እርድ። ምድራችን፣ አገራችን፣ ትውልድን እግዚአብሔር አምላካችን የሚያገለግሉትን ሁሉ በዚህ በኢትዮጵያ ውስጥ ውጭ እግዚአብሔር ስለ ስም ወንጌል እንዲዞ የወጡት ማንኛው በኢየሱስ ክርስቶስን በምሕረትና በቸርነት አስብ። የእግዚአብሔር ኃይል በላያቸው ላይ ይሁን። ታላቅ ታምራ ስለምታደርግ አመሰግናለሁ። እግዚአብሔር ሆይ ክብራችን በኢየሱስ ክርስቶስም አሜን። ተባረኩ። እንገናኛለን። የእግዚአብሔር ሰላም ከእናንተ ጋር ይሁን። አሜን።